ሰላም ለእናንተ ይሁን። ያው መጋቢ ሙሉቀን እባላለሁ። ዛሬ ከኔ ጋር አብረን የምናሳልፈው በዚህ በዮሐንስ ራእይ ምዕራፍ 2 ከቁጥር 18 እስከ 29 ባለው ነውና እግዚአብሔር በልቤ ውስጥ ያስቀመጠውን መልእክት አስተላልፋለሁ። በዋናነት ርዕሴ ቸልተኝነትን ማስወገድ በሚል ነው። እንግዲህ ዮሐንስን ራእይ ስንመለከት በአጠቃላይ የመጀመሪያው ዘፍጥረት የዓለም ጅማሬ እንደሚናገር ሁሉ ዮሐንስ ራእይ ደግሞ ስለ ዓለም ፍጻሜ የሚናገር መጽሐፍ እንደሆነ እናውቃለን እና በተለይ እነዚህ ሰባቱ አብያተ ክርስቲያናት ዮሐንስ በፍጥሞ ደሴት ላይ ሆኖ በስር እያለ የጻፋቸው መልእክቶች ናቸው። አሁንም ላለችው ቤተክርስቲያን በጣም አስፈላጊና ጠቃሚ የሆኑ ትምህርቶችን እናገኛለን። ዮሐንስ ራእይ እንግዲህ ሞር ስለ ዳግም ምጽአቱ ትኩረት ሰጥቶ የሚናገር መጽሐፍ ነው። የመጀመሪያዎቹ የወንጌላት መጽሐፍ ስለ ክርስቶስ የመጀመሪያው መምጣት እንደሚናገሩ ይታወቃል። ግን ዮሐንስ ራእይን ስንመለከት ስለ ክርስቶስ ዳግም ምጽአት ትኩረት ሰጥቶ የሚናገር መጽሐፍ ነው። ስለ ዓለም ፍጻሜ የሚናገር ዮሐንስ ራእይ መጽሐፍ እና ሞር እንግዲህ ይሄ የዓለም ፍጻሜ ስናስብ ዮሐንስ ራእይን ማየት በጣም ተገቢ ይሆናል ማለት ነው። እንግዲህ ይሄ ዮሐንስ ራእይ የተጻፈበትን ዓላማ ስንመለከት አማኞች ከዳግም ምጽአት በፊት የሚመጣውን መከራ በመታገስ ለጌታ በመሰጠትና በቅድስና እንዲኖሩ ለማበረታታት የተጻፈ መጽሐፍ እንደሆነ እናያለን። እንደገና በጠንካራ ጎናቸው የበለጠ እንዲበረቱ፣ በድካማቸውን ደግሞ ታርመው የበለጠ ራሳቸውን ለተሻለ ሕይወት እንዲያዘጋጁ የሚያነሳሳ መጽሐፍ እንደሆነ እንመለከታለን። እንደገናም ቸልተኝነትንና እንደገናም ደግሞ መጽሐፍ ቅዱሳዊ ያልሆኑ እንግዳ ልምምዶችን በብርቱ ሲወቅስና ሲያስጠነቅቅ የምናይበት መጽሐፍ ነው ዮሐንስ ራእይ መጽሐፍ። እንደገናም የአማኞችን መንፈሳዊ አቋም በመመዘን እግዚአብሔርን የሚመስል ሕይወት እንዲኖሩ ለማሳሰብ የተጻፈ መጽሐፍ እንደሆነ ማየት እንችላለን ማለት ነው። እንግዲህ ይሄ ሰባቱ አብያተ ክርስቲያናትን ስንመለከታቸው ሶስት አይነት መልክ አላቸው። የመጀመሪያው መልክ ጠንካራና ደካማ ጎን ያላቸው ናቸው። እነዚህ ኤፌሶን፣ እንደገና ጴርጋሞንና ቲያጥሮን ስንመለከት የራሳቸው ጠንካራ ጎን አላቸው፣ የራሳቸው ደግሞ ደካማ ጎን ያላቸው ናቸው። ሁለተኛዎቹ ደግሞ ጠንካራ ጎናቸው ብቻ የተጻፈላቸው አሉ። እነዚህም ደግሞ ሰምርኔስና ፊላዴልፊያ የሚባሉ አብያተ ክርስቲያናት ናቸው። እንደገና ደግሞ ድካማቸው ብቻ የተገለጸ ምንም ጠንካራ ጎን የሌላቸው እንደነ ሎዶቅያና ሰርዴስ ያሉት ደግሞ ተጠቅሰዋል። እና ዮሐንስ ይህንን ደብዳቤ የጻፈው በ95 ዓመተ ምህረት አካባቢ እንደሆነ ይታመናል። ከፍጥሞ ደሴት ላይ ሆኖ ማለት ነው። እኔ ሞር ትኩረት የማደርገው ቲያጥሮን ቤተክርስቲያን ላይ ነው ማለት ነው። በቲያጥሮን ቤተክርስቲያን የተጻፈውን መልእክት ላይ ፎከስ አደርጋለሁ። እንግዲህ እቺ ቲያጥሮን ቤተክርስቲያን ከጴርጋሞን በደቡባዊ ምስራቅ በኩል ወደ 40 ማይልስ ርቃ የምትገኝ ከተማ ናት። ትንሿ ከተሞች ሁሉ ካሉት እነዚህ አሁን ዘመናዊ ቱርክ በምትባል አካባቢ የምትገኝና ሰባቱም አብያተ ክርስቲያናት እዛው ቱርክ አካባቢ የሚገኙ ናቸው። ትንሿ ከተማ ናት ከሰባቱም አብያተ ክርስቲያናት ማለት ነው። እና ለእርሻ ምቹ በመሆኗ የተትረፈረፈ ምርት የሚገኝባት ከተማ ነች። የሐር ምርት ይገኝባታል፣ ኤክስፖርት ታደርጋለች። በዚህ ምክንያት የበለጸገች ከተማ ናት። ከዚህ ከተማ ከወጡት ሴቶች መካከል ሊዲያ እናስታውሳታለን። የመጀመሪያ የአውሮፓ አማኝ በአውሮፓ ውስጥ ጌታን ካገኙ ከተለወጡ አማኞች መካከል አንዷ ሊዲያ ነች። ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ እናገኛታለን። ይሄ ቲያጥሮን የሚለውን ስያሜ ያገኘችው ጥርሚኖስ ከሚባለው ጣዖት ነው። በዛ ከተማ ላይ ጥርሚኖስ የምትባል ጣዖት አለች። ከዛ የመጣላት ስም እንደሆነ እንመለከታለን። ይህ ጣዖት እንግዲህ በዋናነት የፀሐይን አምላክነት የሚቀበል ጣዖት እንደሆነ እናያለን። በተጨማሪ እንግዲህ ዲያና የምትባለው በደባልነት የምትመለክ ጣዖት በዚህ ከተማ ትገኛለች። በዛ ጊዜ እንግዲህ ወደ 60 ሺህ የሚሆኑ ነዋሪዎች የሚገኙባት ከተማ ናት። ለእያንዳንዱ እንግዲህ አብያተ ክርስቲያናት የክርስቶስ ማንነት የተገለጠበት ሁኔታ አለ። እንደየቤተ ክርስቲያኒቱ አቋም እግዚአብሔር በልጁ በኩል ራሱን የገለጠበት መንገድ በጣም የተለያየ ሆኖ እናገኘዋለን ማለት ነው። እንግዲህ የተናጋሪው ማንነት የመልእክቱን ክብደት ይወስነዋል እና ለሰባቱም አብያተ ክርስቲያናት ጌታ ሲናገር እንመለከታለን። እንግዲህ በሰባቱም አብያተ ክርስቲያናት በተመሳሳይ የምናገኛቸው ቃላቶች አሉ። ለምሳሌ ጆሮ ያለው ይስማ የሚለው በጣም ትኩረት ሰጥተው ልብ ብለው መልእክቱን እንዲሰሙ ለማድረግ አጽንኦት እንዲሰጠው የተደረገ መልእክት እንደሆነ እንመለከታለን። እንደገና
ያውቃል የሚል በተደጋጋሚ ስራህን ያውቃል፣ ስራሽን ያውቃል እያለ በተደጋጋሚ እግዚአብሔር ለሰባቱም አብያተ ክርስቲያናት ይናገራል እና ብርታታቸውን ሲናገር አውቆ ነው። እንደገና ድካማቸውንም ሲናገር አውቆ እንደሆነ እንመለከታለን። ስለ ክርስቶስ ማንነት በዚች በቲያጥሮን ቤተክርስቲያን ላይ እዚሁ ራእይ ምዕራፍ 2 ቁጥር 18 ላይ ስንመለከት ስለሱ የተነገረውን ማየት እንችላለን። ምዕራፍ 2 ቁጥር 18 እንደዚህ ይላል። በቲያጥሮን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ እንደ እሳት ነበልባል የሆኑ ዓይኖችና በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል ብሎ ይናገራል እና ስለ ክርስቶስ እዚህ ቦታ ላይ የተገለጹ ሶስት መሰረታዊ ነገሮችን እናገኛለን። የመጀመሪያው እዚህ ቦታ ላይ እንደምንመለከተው ኢየሱስ ክርስቶስ የእግዚአብሔር ልጅ ተብሎ ተጠርቷል። ኢየሱስ የሰው ልጅ ተብሎ ይጠራበታል። እንደገና ደግሞ የእግዚአብሔር ልጅ ተብሎ እዚህ ቦታ ላይ ተጠራው። የሰው ልጅ መሆኑን የሚያሳየው ጌታ ኢየሱስ ሰው መሆኑን፣ እንደገና የሰውን ድካም ሊረዳ የሚችል መሆኑን አመልካች ነው። የእግዚአብሔር ልጅ ግን የሚለው መለኮትነቱን የሚያመለክት ነው። ጌታ ኢየሱስ አንዱ አልፎ ከተሰጠበት ምክንያት አንዱ ራሱን የእግዚአብሔር ልጅ ያደርጋል በሚል ነው። ይሄ ማቴዎስ ወንጌል ምዕራፍ 26 ከ63 እስከ 66 ሄደን ስንመለከት ይሄንን እናገኛለን። የእግዚአብሔር ልጅ ራስን ታደርጋለህ በሚል ጌታ ኢየሱስ ተከሶ ለፍርድ እንደቀረበ እናያለን ማለት ነው። ጌታ ኢየሱስ ክርስቶስ ሰው ብቻ ሳይሆን አምላክም እንደሆነ ማየት እንችላለን። ሲቀጥል ደግሞ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ሳይሆን በዚህ ክፍል ላይ የተጠቀሰው እንደ እሳት ነበልባል ያሁሉ ዓይኖች ይላል እና እንደ እሳት ነበልባል የሚለውን እንግዲህ የሚያመለክተው ሁለት ነገር ይመለከታል። የመጀመሪያው ጌታ ኢየሱስ በኃጢአት ላይ የሚቆጣ አምላክ እንደሆነ የሚያሳይ ሲሆን፣ ሁለተኛው ደግሞ ጌታ ኢየሱስ ክርስቶስ ሁሉንም ይመለከታል። ከሱ ዓይን የሚሰወር ልምምድ የለም። በስውርም በግልጽም የሚደረጉ ኃጢአቶች በፊቱ የተገለጡ መሆናቸውን አመላካች ነው የእሳት ነበልባል የሚለው ማለት ነው። ሌላው ሶስተኛ ደረጃ የምንመለከተው በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች አሉት ይላል። ይሄ ደግሞ የሚያመለክተው ንጽህናን፣ ቅድስናን፣ ፍርድን የሚያመላክት ነው። ጌታ ኢየሱስ ክርስቶስ የፍቅር አምላክ ነው፣ እውነት ነው። ደግሞም በኃጢአት ላይም ደግሞ የሚፈርድ ኃጢአትን የሚቀጣ አምላክ እንደሆነ ያመላክታል። እርሱ አዳኝ ብቻ ሳይሆን ፈራጅም የሆነ አምላክ ነው። እሱ ፍቅር ብቻ ሳይሆን የሚቀጣም አምላክ እንደሆነ የሚያሳይ ነው። ወደዚህ ቤተክርስቲያን ጠንካራ ጎን ስንመለከት የመጀመሪያው እንግዲህ ስራ አላቸው። ምዕራፍ 2 ቁጥር 19 ላይ እንደምንመለከተው ምዕራፍ 2 ቁጥር 19 ላይ ስራ አላት እቺ ቤተክርስቲያን። አንዱ ብርቱ ጎኗ ይሄኛው ነው፣ ስራ አለሽ ይላታል እና እምነታችን በስራ መገለጽ እንዳለበት የእግዚአብሔር ቃል ይናገራል። ስለዚህ ይሄኛው በዚህ ቤተክርስቲያን እቺኛው ቤተክርስቲያን የምትወቀስ አይደለችም፣ ስራ አላት። እንዲሁም ደግሞ እቺ ቤተክርስቲያን ያላትን ሌሎቹ ነገሮች ስንመለከት በሁለተኛ ደረጃ ፍቅር አላት በዚህች ቤተክርስቲያን ላይ። እንግዲህ ፍቅር በክርስትና ከሚፈለጉ ዋና የሚባሉ ነገሮች አንዱ ነው። ዕብራውያን ላይ ምዕራፍ 6 ቁጥር 10 እንደምንመለከተው እግዚአብሔር የምናሳየውን ፍቅር እንደማይረሳ እግዚአብሔር ቃል ይናገራል። ፍቅር ዋና ነገር ነው። ይሄ ፍቅር የፍቅር ጉድለት የኤፌሶን ቤተክርስቲያን ድካም እንደሆነ እንመለከታለን። ብዙ ነገር አላቸው፣ ግን የምነቅፍብህ ነገር አለኝ፣ ያውም የቀደመውን ፍቅር ምን አድርገሃል? ትተሃል ይላል። ኤፌሶን ቤተክርስቲያን ትልቁ ችግራቸው የፍቅር ችግር እንደሆነ እንመለከታለን። በቲያጥሮን ግን ይሄ ችግር አልነበረም፣ ፍቅር ነበራት። እንግዲህ ፍቅር ማለት የሌላውን ክፍተት መድፈን ነው። የራስን አጉሎ ሌላውን መምላት ይጠይቃል። እንደገና ደግሞ የወንድን በደል የወንድማችንን የእህታችንን በደል ይቅር ማለትን ይጠይቃል። ከሁሉም ጋር አብሮ ለመኖር ፈቃደኛ መሆንን ይጠይቃል። በሌላው ስኬት መደሰትና በሌላው ሐዘን አብሮ ማዘንን ይጠይቃል። በጌታ ፊት ከሁሉ ደግሞ ይበልጣል ከተባለው ከሌሎቹ ከእምነት ከተስፋ ከፍቅር ፍቅር አብልጦ እንደሆነ ፍቅርን አብልጦ እንደሚመለከት እናያለን በመጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 13 ላይ። ሌላው በዚህ ቤተክርስቲያን ላይ የታየው ጠንካራ ጎን እምነት ነው። እምነት እንግዲህ በእግዚአብሔር ላይ ታምኖ ጸንቶ መቆምን ያመለክታል። እንግዲህ ብዙ ጊዜ የእምነታችን ምንጭ ቃሉ እንደሆነ የእግዚአብሔር ቃል ይናገራል። ሮሜ ምዕራፍ 10 ላይ የሚያናውጥ ነገር ሲመጣ በእግዚአብሔር ተስፋ ቃል ላይ መቆምን ጸንቶ መቆምን የሚያመለክት ነው። መጠራጠርና ማጉረምረም የእምነት ጠላቶች እንደሆኑ መጽሐፍ ቅዱስ ይነግረናል። እነዚህ ከሕይወታችን መወገድ አለባቸው። እምነት የመንፈስ ፍሬ እንደሆነ በገላትያ ምዕራፍ 5 ቁጥር 22 ላይ እናገኛለን። ከነባራዊ ነገሮች ላይ አይኖቻችንን በማንሳት በእግዚአብሔር ላይ ማድረግን ይጠይቃል እምነት ማለት ነው። ያለ እምነት ደግሞ እግዚአብሔርን ደስ ማሰኘት እንደማይቻል የእግዚአብሔር ቃል ይነግረናል። ሌላው በዚህ ቤተክርስቲያን ያለው ጠንካራ ጎን በየትኛውም ቦታ እግዚአብሔርን ማስከበር ያለ አገልግሎት አለ። አገልግሎት እንግዲህ በስራችን በእንቅስቃሴያችን ጌታን ማክበር ነውና ምዕራፍ 2 ቁጥር 19 ላይ እንደምንመለከተው አገልግሎት አላት እቺ ቤተክርስቲያን።
ይህ ማለት እንግዲህ በመድረክ ላይ ብቻ ሳይሆን በንግድ ቦታ፣ በስራ ቦታ፣ በትምህርት ቦታ፣ በሰፈር፣ በቤተክርስቲያን በየትኛውም ስፍራ ታማኝ ሆኖ መገኘትን ያሳያል። እግዚአብሔር የሚመዝነው ታማኝነታችን እንጂ ውጤቱን አይደለም። አንዳንድ ጊዜ ጌታን እያገለገልን በፈለግነው ልክ ፍሬ ላይኖር ይችላል። ምን ማለት ነው? ለምሳሌ እስጢፋኖስ ወንጌልን እየሰበከ እየመሰከረ ፈሪሳውያን በድንጋይ ሲወግሩት እናያለን እና በታማኝነት ወንጌል መስበኩን እንጂ በዛ ጊዜ እነዛ ብዙ ሰዎች በሌላ ቦታ ጴጥሮስን 3000 እንደተቀበሉት እዚህ ጋር ደግሞ ሲቀበሉ አንመለከትም፣ ሲቃወሙት እንመለከታለን። ግን ጌታ ለሰጠው አገልግሎት ታማኝ ሆኖ የመጣውን የትኛውን ቻሌንጅ ሲቋቋም ያንን ሁሉ የድንጋይ ናዳ ሲወርድበት ለጌታ ታማኝ ሆኖ ሲያገለግል እናያለን። ስለዚህ ሁሉ ጊዜ እግዚአብሔር በአገልግሎት የሚመዝነው ታማኝነታችን ነው። ስለዚህ አማኞች ሁሉ ለአገልግሎት ተጠርተዋል ማለት ነው። ሁሉም አገልጋይ እንዲሆን ተጠርቷል። የአገልግሎት ትልቅና ትንሽ የለውም። ሁሉም ሰው እግዚአብሔር በሰጠው ማገልገል መቻል አለበት። እንግዲህ የዚች ቤተክርስቲያን ትልቁ ጠንካራ ጎን ይሄ ነው። ሌላው በመከራ ውስጥ በትዕግስት ማለፍ ሌላው ጠንካራ ጎን ሆኖ ተጠቅሷል። እዚሁ ምዕራፍ 2 ቁጥር 19 ራእይ 2:19 ላይ እንግዲህ ትዕግስት ማለት በመከራው ጸንቶ መቆምን ያመለክታል። እግዚአብሔር የሰጠንን ተስፋ ቃል በትዕግስት መጠበቅን ያመለክታል። እግዚአብሔር ሰዓት በተለይ የሰው ሰዓትና የእግዚአብሔር ሰዓት በጣም የተለያየ ነው። የእግዚአብሔርን ጊዜ በትዕግስት መጠበቅን ያመለክታል ማለት ነው እና ብዙ ጊዜ እኛ በፈለግነው ሰዓት እግዚአብሔር አይመጣም፣ በራሱ ጊዜ እግዚአብሔር ይመጣል። ያንን ጊዜ ግን በትዕግስት መጠበቅ ያስፈልጋል እና እቺ ቤተክርስቲያን በዚህ ተመስክሮላት እንደሆነ እንመለከታለን በዚህ ክፍል ላይ። ሌላው ስራቸው እየጨመረ እንደሚሄድ አሁን እየሰሩ ነው፣ እንደገና ወደፊትም ይጨምራል የሚል ነገር። ለስራ ዳተኞች አይደሉም፣ እግዚአብሔር የሰጣቸው ስራ ታማኞች እንደሆኑ እንመለከታለን። እዚሁ ምዕራፍ 2 ቁጥር 19 ላይ እንግዲህ ከላይ ያሉትን ፍቅር አለ፣ ታማኝነት አለ፣ ትዕግስት አለ። ከዚህም በላይ ደግሞ ይሄ የሚያደርጉትን በእምነታቸው የሚገለጠው በስራ ነው። ይህንን ስራ የበለጠ የሚያደርጉ እንደሆኑ እዚህ ምዕራፍ 2 ቁጥር 19 ላይ እንመለከታለን። የዚች ቤተክርስቲያን ደካማ ጎን ምንድን ነው? ይሄ ቸልተኝነት። ቅድም እንደተናገርኩት ዋናው መናገር የፈለግኩት እዚህ ላይ ነው እና የዚች ቤተክርስቲያን ትልቁ ደካማ ጎን ቸልተኝነት። እዚህ ምዕራፍ 2 ቁጥር 20 እስከ 21 ላይ ስንመለከት ይሁን እንጂ የምነቅፍብህ ነገር አለኝ። ነቢይ ነኝ የምትለውን ሴት ኤልዛቤልን ችላ ብለሃታል። እርሷ አገልጋዮቿ እንዲሴስኑ በጣዖት የተሰዋውን ምግብ እንዲበሉ በትምህርቷ ታስታቸዋለች። ከዝምቷ ንስሐ እንድትገባ ጊዜ ሰጥቻት ነበር፣ እርሷ ግን ፈቃደኛ አልሆነችም እያለ ይናገራል እና ትልቁ የዚች ቤተ ክርስቲያን ድካም ምንድን ነው ከተባለ የሚደረገውን የህይወት ኢሞራላዊ ልምምድ ቸል ብሎ መመልከት ነው። ኤልዛቤል የምትባለው ነቢይ ስትሆን ነገር ግን ተግባሯን እያዩ ኢሞራላዊ ተግባሯ የማይከብርበት እግዚአብሔር ደስ የማይሰኝበት ልምምድ እየተመለከቱ የጣዖትን አምልኮ በቀላሉ ሰዎች እንዲቀበሉ ምታስተምርም ጭምር ነች። የተቀበለች ብቻ ሳትሆን ይህንን ምታስተምር ነች። ምታስተምር ብቻ ሳይሆን ሰዎች በዚህ ህይወት ውስጥ እንዲዘፈቁ የሞራል ውድቀት እንዲመጣ እቺ ኤልዛቤል የምትባለው ነቢይ ነኝ የምትለው ሴት እንዲህ አይነት ቤተክርስቲያኒቱን የመረዘችው እንደሆነ እንመለከታለን። ይሄን ሁሉ ስታደርግ በጣም በዛ ውስጥ ያሉ ኃላፊነት የሚሰማቸው የሚያገለግሉ ፓስተሮች፣ መሪዎች ዝም ብለዋታል። በዚህ ምክንያት ዝም ብለሃታልና የምነቅፍብህ ነገር አለኝ። እቺ ቤተ ክርስቲያን እግዚአብሔር ለቅድስና ጠርቷታል፣ ለንጽህና ጠርቷታል። ነገር ግን እዛው የሚያመነዝሩ ነበሩ። ለጣዖት የቀረበን መስዋዕት እንዲበሉ ምታበረታታ ነበረች። ይህን ሁሉ ስታደርግ ግን ቸል ብለዋታል፣ ዝም ብለዋታል እና ቤተ ክርስቲያን ሁል ጊዜ ለኃጢአት የጽድቅ አቋም ሊኖራት ይገባል። ሁል ጊዜ ቻሌንጅ ኮንፍሮንት ማድረግ ያስፈልጋል። ኃጢአትን መታገስ አያስፈልግም። ሰዎችን የተለያየ ባህሪ ቢኖራቸው ልንታገስ እንችላለን። ግን በመርህ ደረጃ የሚሰሩ ኃጢአቶችን እግዚአብሔር አይታገስም። የቤተ ክርስቲያን መታወቂያ፣ የቤተ ክርስቲያን ምልክት እግዚአብሔር የሚያውቃት ቤተ ክርስቲያንን በቅድስና ነው። የጠራንም ለቅድስና ነው። መጽሐፍ ቅዱስ ተሰሎንቄ ላይ እንደምንመለከተው አንደኛ ተሰሎንቄ ምዕራፍ 4 ለቅድስና እግዚአብሔር ጠርቶናል ይላል። ስለዚህ ይሄ ሁሉ በሚደረግበት ጊዜ ቸል ብለዋታል። የማትነካ ሆናለች። በነብይነቷ እቺ ሴት ተፈርታለች። ማንም ሊናገራት አልደፈረም። ከዚህ የተነሳ ቤቱን መርዘዋለች፣ ተበላሽቷል እና ተቀላቅሏል። ድብልቅነት፣ ዓለማዊነት በዛች ቤተ ክርስቲያን ሲንሰራፋ እንመለከታለን። ሁል ጊዜ ቤተ ክርስቲያንን የሚገላት የሚያጠፋት የሰይጣን አሰራር ሳይሆን የኃጢአት ኃይል ነው እና ኃጢአት ባለበት እግዚአብሔር በኃይል አይሰራባት። የእግዚአብሔር ኃይል የራቃት ቤተ ክርስቲያን ናት። ኃጢአትን በቸልታ የምትመለከት ኃጢአትን
የምታስተናግድ ቤተክርስቲያን፣ ለኃጢአት ዝምታ የምታበዛ ቤተክርስቲያን የእግዚአብሔር ኃይል የራቃት ቤተክርስቲያን ናት። እና እቺ ኤልዛቤል የምትባለው ሴት በባዕድ አምልኮ የተለመደውን ሴሰኝነት የጣዖት የተሰዋውን እንዲበሉ የምታበረታታ ከመሆኗም ባለፈ ብዙ ተከታዮች አሏት፣ ልጆቿ የሚል ቃል እናገኛለን። ይሄ በጣም ቤተክርስቲያንን ኃይል የሚያሳጣ የእግዚአብሔርን ክብር ከቤተክርስቲያን የሚያርቅ ነው። እና በብሉይ ኪዳን ላይ የአክዓብ ሚስት ኤልዛቤል እስራኤልን በበዓል አምልኮ እንዳረከሰች፣ እቺ ደግሞ ኤልዛቤል ቤተክርስቲያንን በእንዲህ አይነት ምንዝርና በጣዖት አምልኮ እንዳረከሰችው እንመለከታለን። እቺ ኤልዛቤልን እናውቃለን። ኢዩን በዝሙት ለመጣል ተኩላና ተወባ ብትጠብቀውም ከሰገነት ላይ ያለ ርኅራኄ ፈጥፍጧት እንደሆነ ሁለተኛ ነገሥት ምዕራፍ 9 ከ30 ጀምሮ ማየት እንችላለን ማለት ነው። ስለዚህ ይህ አይነቱ ቸልተኝነት ቤተክርስቲያንን ከጽድቅ ወደ ውድቀት ይመራታል። በኃጢአት ላይ መቻቻልም ሆነ ማመቻመች የለም፣ መቃወም እንጂ። ዕብራውያን ምዕራፍ 12 ቁጥር 4 ላይ ኃጢአትን ደም እስከ ማፍሰስ ገና አልተቃወማችሁ ብሎ እና ኃጢአትን መቃወም አለበት። እስከ መስዋዕትነት ኃጢአትን ቻሌንጅ ማድረግ ያስፈልግ። ገና ለገና ይቀይሙናል ብለን፣ ገና ለገና ሰዎች ይናገሩናል ብለን ሰዎች ኃጢአትን ሲያደርጉ ሲያመቻመቹ ቤተክርስቲያንን በማይገባ ነገር በዓለማዊነት ሲበርዙ ጸጥ ብሎ ማየት ያስጠይቃል። እና በአንድ ቤተክርስቲያን ውስጥ አንዱ ኃጢአት በማድረግ የሚያምን አንዱ ደግሞ ኃጢአት በማድረግ የማያምን ተብሎ ተቻችሎ የሚኖርበት አይደለም። ቤተክርስቲያን የቅድስና ምልክት ነች፣ የቅድስና መታወቂያ የሆነች ነች። ሁል ጊዜ ቤተክርስቲያን በሯ ለኃጢአት የተዘጋ ነው። ከጊዜ ወደ ጊዜ ዘመናዊነት እየጨመረ ቢሄድም በዘመናዊነት ውስጥ የእግዚአብሔር መልእክት አልተለወጠም። ዛሬም መልእክታችን ቅድስና ነው እና ቅድስና በሌለበት ቤተክርስቲያን ድርጅት ልትሆን ትችላለች፣ የሃይማኖት ስርዓት ሊኖር ይችላል። የእግዚአብሔር ኃይል ግን በዛ አይገለጥም። ለኃጢአት በተከፈተ በር ኢየሱስ ክርስቶስ አይገባም። ይሄ ግልጽ ነው። ለኢየሱስ በተከፈተ በር ደግሞ ኃጢአት ፈጽሞ ሊገባ አይችልም። ስለዚህ ቤተክርስቲያን ለኃጢአት ሁል ጊዜ በሯ ዝግ መሆን አለበት። ለኮምፕሮማይዝ፣ ለማመቻመች፣ ከኃጢአት ጋር ለመደባለቅ በጣም በሮቿ ዝግ ሊሆን ይገባል።